ኦኬ የዛሬው እንግዲህ ርዕሳችን የሚሆነው ምንድነው ስለ ፕላኔታሪ ሞሽን ነው። ማለትም ፕላኔታሪ ሞሽን ኬፕለርስ ሎ ይባላል። ፕላኔቶች እንዴት ነው የሚንቀሳቀሱት በፀሐይ ዙሪያ የሚለውን ስለ ህዋ ጥናት ነው ማለት ነው የምናየው። ፕላኔቶች እንዴት ነው የሚንቀሳቀሱት በምን ህግ ነው የሚመሩት የሚለውን እንግዲህ ኬፕለር የሚባለው ሳይንቲስት ይህንን ነገር እንግዲህ ምርምር አድርጎ ከነ ኒውተን በፊት ይሄንን ፎርሙላ አግኝቷል ማለት ነው። ሶ ኬፕለር የሚታወቀው በምንድነው? አብዛኛውን ጊዜ በፕላኔታሪ ሞሽን ወይንም የፕላኔቶችን እንቅስቃሴ በመገመት ይሰው አግኝቷል ማለት ነው። ሶ ኬፕለር ስትባሉ ካሁን በኋላ ፕላኔታሪ ሞሽን ነው ማለት ነው። ኬፕለር እንግዲህ ሶስት አይነት ህጎች አሉት። ኬፕለር ስሎ የሚባሉ እንግዲህ ሶስት አይነት ህጎች አሉ። ኬፕለር ፈርስት ሎ፣ ሰከንድ ሎ እና ሰርድ ሎ ስለ ፕላኔት ነው የሚያወሩት ሁሉም ማለት ነው። ሶ ኬፕለር ፈርስት ሎ ማለት ምን ማለት ነው? የኬፕለር ፈርስት ሎ ወይንም የመጀመሪያው ህግ ምንድነው ያጠናው ወይንም ይሄ ሰውዬ ምንድነው ያገኘው? በመጀመሪያ ይሄ ፈርስት ሎ የሚባለው ዘ ሎ ኦፍ ኢሊፕስ ይባላል። የኢሊፕስ ህግ ይባላል። ማለትም ፕላኔቶች በሚንቀሳቀሱበት ጊዜ ፀሐይን የሚዞሯት በክብ አይደለም፣ ኢሊፕስ ሼፕ ነው ወይንም የእንቁላል ሼፕ ነው ያለው ብሎ ይሄ ሰውዬ የመጀመሪያ ጊዜ ያገኘው ኬፕለር ነው ማለት ነው። ሶ በመጀመሪያ ይሄንን ስቴት ያደረገው ፕላኔቶች በክብ ነው የሚንቀሳቀሱት የሚለው የኬፕለር ፈርስት ሎ ነው ማለት ነው። እሱ ምንድነው? ኖናስ ምን ሎ ኦፍ ኢሊፕስ ይባላል። በሌላ ቋንቋ ዘ ሎ ኦፍ ኢሊፕስ ይባላል። ፕላኔት ፎሎውስ ዘ ኢሊፕስ ኢን ኢትስ ኦርቢት። ኦርቢት ማለት እቺ መስመሯ ነች የሚከተሏት ፓዝ ወይንም እቺ ኢሊፕስ የምትመስለዋ ሰርክል እሷን ነው የሚከተሉት። ሶ ምን ይባላል ማለት ነው? እንዳልኳችሁ ዘ ኢሊፕስ ሎ ይባላል። እሱን መንገድ ነው የሚከተሉት። ሁለተኛው ህግ ደግሞ ምንድነው የሚለው? ይሄንንም አስመልክቶ እንግዲህ ኬፕለር ምንድነው ያገኘው? በሌላኛው ነገር ኤ ፕላኔት ሙቭስ ፋስተር ዌን ኢትስ ኢን ፔሪሂለን ወይንም ኒር ቱ ዘ ሰን። ሶ ወደ ለምሳሌ እርዝ መሬት በምትንቀሳቀስበት ጊዜ ፀሐይ ጋር እቺ ነች። ፀሐይ እንግዲህ እንደ ፀሐይ እቺ ነች የምትቀመጠው። ሶ ፀሐይ ወደዚህ ጋር ስትቀርብ ምን ይሆናል? በጋ ይሆናል ለሶስት ወር ካስተዋላችሁ ማለት ነው። ፀሐይ በጣም ይከራል እዚህ አካባቢ ላይ ወደ ፀሐይ ስትጠጋ ይሄ ሪጅን ምን ይባላል? ፔሪሂለን ይባላል ወይንም ኒር ቱ ዘ ሰን ነው ማለት ነው። እዚህ ጋር በሚደርስበት ሰዓት ላይ ምን ይሆናል? መሬት በፍጥነት ነው የምትንቀሳቀሰው፣ በፍጥነት ነው የምትዞረው ማለት ነው። እዚህ ይሄንን ከርቭ በፍጥነት ነው የምትሄደው። ሶ ሌላኛው ነገር ደግሞ ምንድነው? እዚህ ጋር ስትሆን ደግሞ አሁን ይሄንን አልፋ ደግሞ ሄዳ ወደ መጨረሻ ወደ ዳር ደግሞ ስትደርስ ከፀሐይ በጣም ስትርቅ ምን ይባላል ደግሞ? ይሄ ደግሞ አፌልን ይባላል ወይንም ፕላኔት ሙቭስ ስሎወር ዌን ኢትስ ኢን አፌልን ወይም ፋር ፍሮም ዘ ሰን። ሶ አፌልን ማለት ወደዚህ ጋር ሲደርስ በጣም ቀስ እያለች ነው የምትንቀሳቀሰው። ከዛ ቀስ እያለች ትንቀሳቀስና ልክ እዚህ ጋር ሲደርስ ደግሞ ፍጥነቷ ይጨምራል። ከዛ በኋላ ትሄዳለች፣ ቀስ እያለች ትመጣለች ማለት ነው። ልክ እንደዚህ ነው የምትዞረው። እዚህ ጋር በጋ ነው፣ እዚህ ጋር ሲደርስ ክረምት ነው። ለምን? ከፀሐይ ስለምትርቅ የፀሐይ ብርሃን አይደርስም ቶሎ እንዳያችሁት። ሶ ዳመና ይበዛል ምናምን እዚህ አካባቢ ላይ ከፀሐይ ስለምንርቅ ማለት ነው። ግን ምንድነው ያገኘው ይሄ ሰውዬ? but when a planet sweeps out equal area in equal time interval ርቆም ቀርቦም አንድ አይነት የሆነ ኤሪያ ነው ስዋይፕ የሚያደርገው ማለት ነው። ማለትም ለምሳሌ ከዚህ እስከዚህ 3 ወር ከፈጀበት ከነገናም ደግሞ ከዚህ እስከዚህ 3 ወር ከፈጀባት ለመሄድ ይሄን ኤሪያውን ስናሰላው ሁለቱ A1 እና A2 እኩል ይመጣል። የሁለቱን ኤሪያ እቺ ሼድድ የሆነው ኤሪያን ካልኩሌት ስናደርገው እኩል ይመጣል። ይሄ ምንም ያህል ፋስተር ቢሄድ ይሄኛው ቀስ ብሎም ቢሄድ ግን በርቀቱ ባለው እንትን ሼድ ወይንም በጥላው ማለት ነው ይሄን ሼድ ኤሪያውን ካልኩሌት ስናደርገው አንድ አይነት ነው። ሶ ይሄን ያህል ግንኙነት ወይንም ቢሄቪየር ያሳያል። ሶ ሁለተኛ ነገር ያገኘው እሱን ነው ማለት ነው። ሶ ኬፕለር ሰከንድ ሎ ፔሪሂለን እና አፌሂለን ወይንም ኒር ቱ ዘ ሰን ፋር ፍሮም ዘ ሰን። ሶ ምንድነው የምትሉት እናንተ? ኤ ፕላኔት ስዋይፕስ ኢኳል ኤሪያ ኢን ኢኳል ታይም ኢንተርቫል። ሶ ሲቀርቡም ሲርቁም አንድ አይነት ኤሪያ ስዋይፕ ያደርጋሉ ወይንም ይኖራቸዋል ነው ታይም ኢንተርቫል። ሶ ሶስተኛው ሎ ምንድነው የሚለው? ሶስተኛው ሎ እንግዲህ የሚለን ነገር ምንድነው? በሶስተኛው ሎ ላይ ሶስተኛው compares the orbital period in the average radius of orbit of a planet። ምንድነው ይሄ ኮምፔር የሚያደርገው?
ኦርቢታል ፔሪድ ማለት አንድ ፕላኔት በምን ያህል ጊዜ ውስጥ ይሄንን ክብ ትጨርሳለች ወይንም ፀሐይ ሙሉ ለሙሉ ትዞራለች ነው ኦርቢታል ፔሪድ ይባላል። ያው ክላስ ውስጥ ተምራችሁታል። ፔሪድ ማለት ጊዜ ማለት ነው። ዘ አቨሬጅ ራዲየስ ከተባለ ደግሞ በምን ያህል ርቀት ነው የምትገኘው ነው ከፀሐይ ወይንም ከምትዞርበት ከሴንተሩ በምን ያህል ርቀት ትገኛለች ነው። ሶ በሁለቱ መካከል እያፎካከረ ወይንም ሁለቱን ኮምፔር እያደረገ ነው ማለት ነው የሚያጠናው ኬፕለር ሰርድ ሎ። So implies the period for a planet to orbit the sun increases rapidly when the radius of its orbit increase ያደርግ ማለት ነው። ማለት ፔሪዮዱ ይጨምራል ከፀሐይ በራቀ ቁጥር አንድ ፕላኔት ወይንም ራዲየሱ ማለት ነው። በሌላ አይነት ቋንቋ ራዲየሱ በራቀ ቁጥር ፀሐይ ለመዞር ብዙ ጊዜ ይፈጃል። so implies the period for a planet to orbit the sun ያያችሁ ነው አይደል? ፔሪዮዱ ወይንም ጊዜው በራቀ ቁጥር ጊዜው ምን ይላል? ራዲየሱ በጨመረ ቁጥር ምን ይጨምራል? ጊዜውም ይጨምራል። ለምን? ለመዞር ብዙ ጊዜ ይፈጅበታል ማለት ነው። ሶ ሰርድሎ ይሄንን ያመለክታል። ሶ የሰርድሎ ምንድነው ፎርሙላው የሚያስቀምጠው? ሰርድሎ ስቴት ዛት what the ratio አለ። ይሄ k የሚባለው ሬሽዮ ነው። የምን ሬሽዮ? ቲ ስኩዌር ኦቨር አር ስኩዌር። ምኑን? ፔሪዮዱን አንድ ፕላኔት ይሄንን ለመዞር የሚፈጀው ጊዜ ስኩዌር ሲካፈል ከፀሐይ ያለው ርቀት ስኪዩብ ብናደርገው ይሄንን ሁሌ በመናካፈልበት ጊዜ የሁሉም ፕላኔት ምንም ያህል ይራቁ ምንም ያህል ትሪበሉ ግን የራሳቸውን የሚዞሩበትን ጊዜ ለራዲየሱ ወይንም ከፀሐይ ላላቸው ርቀት ስናካፍለው አንድ አይነት ዋጋ ነው ያለው። ሶ ሜርኩሪም ቬኑስም እርዝም ሳተርም ጁፒተርም ኔፕቲዩንም ሁሉም እኩል የሆነ ይሄኛውን ራዲየስ አላቸው ማለት ነው። ለምሳሌ የሜርኩሪን ፀሐይን ለመዞር የሚፈጅባት ጊዜን እና ከፀሐይ ያላትን ርቀት በዚህ አይነት ፎርም ካልኩሌት ስናደርገው ወይም ኦቨር ስናደርገው የሚሰጠው ዋጋና መሬት ደግሞ ከፀሐይ ያላትን ርቀት አግኝተን ከደገና የሚፈጅባትን ጊዜ ያው 364 ቀን ነው አለ ምንለው ለመዞር አንዴ የሚፈጅባት። ለዛ ነው አንድ አመት የተባለው 364 ቀን ስለሚፈጅ ነው ለመዞር። እሱን ብናካፍለው ከሜርኩሪ ጋር እኩል ነው የሚሆነው። ሶ አንድ አይነት ቫልዩ ያላቸው ነው። ሰርድሎ የሚለው ቲ ስኩዌር ወይንም ፔሪዮዱ ስኩዌር ሲካፈል ለራዲየስ ኪዩብ የሁሉም አንድ አይነት ዋጋ ነው። በቃ አይለያይም። ሶ ይሄንን ነገር አግኝቷል ማለት ነው። እስቲ አሁን እንትን ስራ ኤክሰርሳይዝ given that the moon orbits አለ given that the moon orbits ሙን ምን ታረጋለች? ኦርቢት ታደርጋለች። given that the moon orbits every 27.3 days and that it is an average distance of 3.84 times 10 the power of 8 meter from the center of the earth። ምንድነው እዚህ ጋር ሙን ወይንም ጨረቃ እርዝን ትዞራለች ወይንም መሬትን በ27 ቀን ወይንም 27.3 ቀን ይፈጅባታል አንድ ሙሉ ለመዞር ማለት ነው። ሙሉ ክብ ለመዞር ምንን? መሬትን። ከዛ ደግሞ አቨሬጅ ዲስታንሷ ደግሞ ከመሬት ርቀቷ ምን ያህል ነው? ይሄን ያህል ሜትር ማለት ነው። በጣም ሩቅ ነች። from the center of the earth ማለት ነው። calculate the period of artificial አለ። ሶ ምን አለና እዚህ ጋርኛ እርዝ አለን፣ መሬት አለች፣ ከዛ ምን አለች? ሙን አለች። ምን ያህል ትርቃለች? 3.84 times 10 the power of 8 ሜትር ከመሬት ሴንተር ይሄን ያህል ትርቃለች። የሚፈጅባት ደግሞ ለመዞር ምን ያህል ጊዜ ነው የሚፈጅባት? 327.3 ቀናት ይፈጅባታል ማለት ነው። ከዛ ደግሞ ሌላ ምን አለ? calculate the period of an artificial satellite አለ። ሌላ አርቲፊሻል ሳተላይት አለች። እቺ የምትዞረው በፀሐይ ላይ በላይ ላይ የምናያት ሳተላይት ማለት ነው። የኔትወርክ የምታስተላልፈው ዲሽ የምናይበት እነዚህ ሁሉ ሳተላይቶች ላይ የሚዞሩት ሳተላይቶች ስለሷ ነው የሚያወራው። calculate the period of an artificial satellite orbiting at an average altitude of 1500 km above earth surface። ከእርዝ ደግሞ ይሄ ከሰርፌሱ ከመሬት ሰርፌስ ምን ያህል ትርቃለች? ያቺ አርቲፊሻል እሷ እቺኛዋ ምን ያህል ትርቃለች? 1.1500 ኪሎ ሜትር ትርቃለች ማለት ነው። እንደዚህ ያህል ነው እየዞረች ያለችው ማለት ነው።
ሶ ምንድነው ዋናው ነገር ካልኩሌት ምንድነው ፔሪድ ኦፍ ዘ አርቲፊሻል አሁን የተጠየቅነው የዚህኛውን ፔሪድ ነው የዚህኛውን ጊዜውን የሙኑን እናውቃለን የዚህኛውን ጊዜ የተጠየቀን ያለ ነው ሶ ምን እናውጣለን ሙሉ ጊቭን ሁሌ በመተጠየቁበት ሰዓት ላይ ጊቭን አውጡ ከዛ የተጠየቃችሁትን ሪኩዌስት አውቁ ሶ ፔሪድ ኦፍ ሙን ስንት ነው 27 ቀን ነው ነጥብ 6 ያው እዚህ ጋር ነጥብ 3 ነው እዚህ ጋር ስህተት ነው ያው እንደዚሁ እንወስደዋለን 27.3 ታይምስ በዚህ ስናባዛው ወደ ሰከንድ ለመቀየር ማለት ነው 23000 ስንት ነው 2,357,720 ሰከንድ ይመጣል ወደ ሰከንድ ሲቀየር ማለት ነው ከዛ ምን አለ ራዲየስ ኦፍ ሙን አለ የሙን ርቀት ከሴንተር ያላት ርቀት ራዲየሱን አገኘን ከዛ ኤች አለ ይሄን ሁሉ የምናደርገው ለምንድነው ይሄንን ፎርሙላን ለማሟላት ለምን የሁሉም እኩል ነው ስላለን የዚህ ፎርሙላ የሙን ፎርሙላ እኩል ይሆናል ከማን ሬሽዮ ጋር ከሳተላይቷ ጋር አንድ አይነት ነው የሁሉም አንድ አይነት ነው ስላለን ሲካፈሉ እኩል አድርገን ነው የምናገኘው ማለት ነው ሶ ቲኤስን ለማግኘት እቺን ነው የምንሄደው ይሄ ኤች አልቲቲዩድ ማለት ከዚህ ከሰርፌሱ ስለሆነ ኢንተሪያል ነው የለካ ነው ከሴንተሩ መለካት አለበት ሶ ከሴንተሩ የእርዝ ራዲየስ ስንት ብሎናል ቀደም ላይ ራዲየስ ኦፍ ዘ እርዝ ስንት ነው ያለን 6000 እዚህ ጋር ራዲየስ ኦፍ እርዝ ሰጥቶናል 6380 ኪሎ ሜትር ሶ እቺኛዋን ከዚች እስከዚች ያለው ሲደመር ከዚህ ወደዚህ ያለውን ማድረግ አለብን ማለት ነው ምን ለማግኘት የሳተላይቱን ከሴንተሩ ርቀቱን ለማወቅ ሶ እሱን ካገኘን እንተካዋለን ማለት ነው ሶ ራዲየስ ኦፍ ሳተላይት ኢኳል ቱ ራዲየስ ኦፍ ዘ እርዝ ከዚህ አንስቶ እስከዚህ ከዛ አልቲቲዩዱን እንደምራለን ማለት ነው ርቀቱን ለማወቅ ስንት ይመጣል አጠቃላይ 7880 ታይምስ 10⁻³ ሜትር ይሆናል ማለት ነው ኪሎ ሜትሮቹንም ወደ ሜትር ቀይረናል ከዛውን ዝም ብሎ መተካካት ነው በመተካበት ጊዜ ምን ይመጣል ይሄንን ቲኤም ቦታ እዚህ ጋር ከካ ነው አርኤምን ወይንም ራዲየስ ኦፍ ሙንን አምጥተን ተካ ነው ከዛ በኋላ ደግሞ ይሄንን አግኝተናል ፔሪዱን ነው የምንፈልገው ከነገናም ደግሞ እዚህ ጋር ምናለች ራዲየስ ኦፍ ዘ ሳተላይት አለች እዚህ ጋር አግኝተናታል ደማምረን ከተትን ከዛ ምን ቲኤስን ወዲያው እናገኛለን ሶ አጠቃላይ 6934 ሰከንድ ምን እርዝን ለማዞር ማለት ነው የሚፈጅበት ወይንም 0.0802 ዴይስ ምን ለማድረግ እርዝን እንደዚህ አንዴ ለማዞር ይፈጅባታል ማለት ነው ሶ ይሄንን ካልኩሌሽን ድጋሚ ስሩት ማለት ነው ሶ በዚህ ካልኩሌሽን መሰረት የትኛውንም እኩል ያደረግን እናገኛለን ማለት ነው ሌላኛው እንግዲህ ኤግዛምፕል ኢፍ ሳተርን አለ ለምሳሌ ሳተርን is on average 9 times further from the sun አለ 9 ጊዜ ከማን ትርቃለች ሳተር further from the sun than the earth ከእርዝ 9 ጊዜ ታይምስ ትርቃለች ሳተር what is the distance in earth years አለ what is this distance in earth year so ምን ያህል ነው ርቀቷ ነው የሚለው እንትሩ ካልኩሌሽኑ ማለት ነው የተሰጠናውን የሳተር ራዲየስ ከማን የማንን ራዲየስ የአርን ራዲየስ 9 እጥፍ ነው ርቀት እሺ ታይም ኦፍ ፔሪድ ኦፍ የእርዝ ደግሞ ስንት ነው አንድ ይር ነው እንተርን ለማዞር ፀሐይን ለማዞር እንተር የሚልባት ማለት ነው ፀሐይን ለማዞር አንድ ዙር ነው ከዛ ቲኤስ እንደምናገኘው እንዳልነው በዚህ ፎርሙላ ሁሉንም እናገኛለን ሶ ታይም ኦፍ እርዝ ፔሪድ ኦፍ እርዝ ኦቨር ራዲየስ ኦፍ እርዝ ከፀሐይ ያላት ርቀት ኢኳል ቱ ፔሪድ ኦፍ ሳተር ከና ከፀሐይ ያላት ርቀት አሁን ስንተካካው ይሄንን አር እዚህ ጋር እንተካለን እዚህ በአርኤስ ደግሞ ይሄንን እንተካለን ማለት ነው 9 አር ብለን እንተካለን ከዛ ምን ማግኘት እንችላለን ቲኢን ደግሞ በ1 ይር ከዛ ቲኤስን ማግኘት እንችላለን ማለት ነው ሶ ስናደርገው እንደዚህ ይመጣል ሶችን ወደዚህ ጋር እንወስዳታለን ስናባዛት 9 ኪዩብ እቺን ዲስተርቢዩት ማድረግ ማለት ነው ከዛ አርኢ ኪዩብ ይጣፋል በርሱ ከዛ ይሄ ያለ ይሄን ራዲካል ውስጥ እንከተዋለን ራዲካል ውስጥ እንከተው እቺን ሁለት ቦታ ስንገነጥላት እቺ ሁለት የሆኑ ስለሆነ የሚወጣው 1 ሆና ትወጣለች ይር ስኩዌር ነች ያው ይር ሆና ትወጣለች 9 ስሪ ሆና ትወጣለች 9 ስኩዌር ደግሞ 9 ይሆናል 9 times 3 is what 27 so 27 years ይፈጅባታል ማለት ነው እርዝ አንድ ይር ሲፈጅባት
ሳተርን ደግሞ ለመዞር ፀሐይን ስንት አመት ይፈጅባታል? 27 አመት ይፈጅባታል ማለት ነው። እሺ ቀጥሎ ደግሞ የምናየው ኒውተን ያለው ኦፍ ዩኒቨርሳል ግራቪቴሽን ነው። ይሄ ደግሞ በፕላኔቶች መካከል ያለውን የመሳሳብ የግራቪቲ ኢንተር ነው። ሶ ምንድነው እሱ? ስቴተስ ዘ ፎርስ ኦፍ አትራክሽን ቢትዊን ቱ ማስስ፣ በሁለት ማስ መካከል ያለውን ስበት ፎርስ ወይም የመሳሳብ ኃይል ያሳያል። ፎርሙላውም የሚገለጸው በዚህ አይነት ፎርም ነው። ሶ ሁለት ማስ ያላቸው M1 እና M2 የሚባሉ ማስ ካላቸው ድረስ እርስ በርስ ምን ይባባላሉ? ይሳሳባሉ። በቃ ይሄ ተፈጥሮ። በሌላ አይነት እንተርም ስንመጣ እርስ በርስ ፕላኔቶች እየተሳሳቡ ነው የሚቀጣጠሉት። ፀሐይም እርዝን እንደዚህ እየሳበቻት ነው በዙሪያ ሰርክል እየሰሩ የሚሄዱት ማለት ነው። መጀመሪያ ላይ እንዳየነው ፎቶ። ሶ በዚህ ፎርሙላ ነው። ይሄ G ምንድነው? G is a universal constant meaning that it is thought to be the same everywhere in the universe። ይሄ ኮንስታንት የሚባሉ ነገሮች አሉ። ምን ካልኩሌሽን ላይ ነገሮችን ለማስተካከል ሳይንቲስቶች በኤክስፐሪመንት ሰርተው ያገኟቸው ናቸው። በቃ እነዚህ ኮንስታንት የሚባሉ እነዚህ ምንድነው? መሸምደድ አይጠበቅባችሁም። የኢንተራንስ ላይ ፈርስት ፔጁ ላይ የፊዚክስ ፈተና ላይ ያስቀምጡላችኋል ኮንስታንት የሆኑትን በጠቅላላ። ሶ ችግር የለውም ብቻ እናንተ ፎርሙላውን ያዙት ጂን ለመተካት ማለት ነው። ሶ እቺ ዩኒቨርሳል ኮንስታንት ትባላለች። M1 የመጀመሪያው ማስ፣ M2 የሁለተኛው ማስ፣ R ደግሞ ምንድነች? በሁለቱ መካከል ያለው ዲስታንስ ነች። ሶ ሁለቱ በምን ያህል ግራቪቲ ይሳሳባሉ እርስ በርስ የሚለውን FG ለማግኘት ይሄን ፎርሙላ እንጠቀማለን ማለት ነው። ሶ the gravitational force is ሁሌ ምንድነው? ይሄ ግራቪቴሽናል ፎርስ ሁሌ ምንድነው? አትራክቲቭ ነው። ማለትም ለምሳሌ ጨረቃና መሬትን እዩዋት ሁሌ ማለት ነው። ሁሌ ምን ይባባሉ? እርስ በርስ ይሳሳባሉ። መሬት ጨረቃን ትስባታለች፣ ጨረቃ መሬትን ትስባታለች። ሶ በዛ የተነሳ ይሽከረከራሉ ማለት ነው። ሶ ሁሌ ምንድነው? አትራክቲቭ ነው ወይ ግራቪቲ ስለሆነ ሁሌ መሳብ ብቻ ነው። ይሄ መጋፋት የሚባለው እንደ ማግኔቲክ ፎርስ አይደለም። ይሄ ግራቪቴሽናል ፎርስ ነው። ሁሌ ይስባል። ዲፔንድስ ኦንሊ ኦን ዘ ማስ፣ በተፈጥሮ ማስ ስላላቸው ብቻ የተሰጣቸው ነው። በቃ ፈጣሪ ሲፈጥራቸው ማስ ያለው ነገር ሁሉ ግራቪቲ ያለው ማለት ነው። ሌላኛው ነገር ደግሞ ዲስታንስ ቢትዊን፣ በዲስታንስ ባላቸው ርቀት ይወሰናል። በራቁ ቁጥር ያላቸው አትራክቲቭ ወይንም ግራቪቴሽናል ፎርስ እየቀነሰ ይመጣል። ሶ ዘ አትራክሽን ፎርስ ቢትዊን ዘም ምን ይሆናል ማለት እየቀነሰ ይመጣል። ሶ ኒውተን ሎ ኦፍ ዩኒቨርሳል ግራቪቴሽን የተባለው ለዛ ነው። ሶ በሶስቱ ነገር ዲፔንድ ይሆናል ማለት ነው። አንደኛ አትራክቲቭ ነው፣ ሁሌ እርስ በርስ ነው የሚሳሳቡት። ማሳቸው ላይ ዲፔንድ ይሆናሉ፣ በመሃላቸው ባለው ርቀት ይወሰናሉ ማለት ነው። ማሳቸው በተለቀ ቁጥር ምናቸው ይተልቃል። ይሄው ማስ ፎርሙላውን ብቻ አይታችሁ መረዳት ትችላላችሁ እኮ ማለት ነው። FG መቼ ነው የሚጨምረው? ማሱ ሲጨምር፣ ያ ከሁለት አንዱ ማሱ ትልቅ ከሆነ ወይ ሁለቱም ትልቅ ከሆኑ ፎርስ ኦፍ ግራቪቲያቸው ትልቅ ነው ማለት ነው። ኦቨር ከሆነ ደግሞ ተቃራኒ ነው ግንኙነቱ። ከዚህ ጋር ራዲየስ ወይንም በመሃላቸው ያለው ርቀት በጨመረ ቁጥር ፎርስ ኦፍ ግራቪቲ እየቀነሰ ይመጣል ማለት ነው። ሁሌ ፎርሙላውን ብቻ አይታችሁ መረዳት ትችላላችሁ ብዙ ነገር ማለት ነው። እሺ ጥያቄ እስኪ እንስራ። 2016 የመጣ ኢንትራንስ ላይ suppose your mass is measured to be 50 ኪሎግራም አለ። የእናንተ ማስ አሁን 50 ኪሎግራም ነው በሏል። እሺ የጓደኞቻችሁ ወይም your friend has what a mass of 50 ኪሎግራም አለ። ጓደኛ ወይም ጓደኛሽ 55 ኪሎግራም ነች ወይንም ነው አለ። is at a distance 2 meter apart from you፣ ካንተ 2 ሜትር ይርቃል። what is the magnitude of the gravitational force between you and your friend? ሁለታችሁ ማስ ስላላችሁ በመካከላችሁ ያለው gravitational force ምን ያህል ነው? አሁን ሁሌ ምን እናወጣለን? ጊቭን እናወጣለን። ጊቭን የምናወጣው ያለን እጃችን ላይ ያለንን ነገሮች ተጠቅመን ምን ማግኘት እንዳለብን ለማወቅ ነው። ጊቭን እናወጣለን። ከዛ ሪኩዌስት አውጡ። ካወጣችሁ በኋላ እዚች ጋር ያለችው ይታያችኋል። የዚችን ፎርሙላ ሁሌ መጻፍ እንዳትረሱ፣ ሁሌ ለማግኘት ማለት ነው። ሶ የዚችን ፎርሙላ ስታወጡ የሚጎላችሁ ነገር ማግኘት ትችላላችሁ። ከዛ እነዚህን ሁሉ ካወጣን በኋላ እንግዲህ መተካካት ነው። ጂን እዚህ ጋር መተካት M1 የእናንተን ማስ የጓደኛችሁን ማስ በመሃላችሁ ያለው ርቀት ከዛ ስናስገባ ምን ይሆናል ማለት ነው። እንደዚህ እንተካካና ወዲያው በመካከላችን ያለው ምንድነው ማለት ነው ግራቪቴሽናል ፎርሳችን የመሳሳብ ኃይል በእናንተና በጓደኞቻችሁ መካከል 4.6 times 10 the power of -8 ኒውተን ነው ማለት ነው። ይሄን ያህል አቅም በመሃላችሁ ስበት አለ ማለት ነው። ሶ መልሳችን ምን ይሆናል ማለት ነው?
መልሳችን ዲ ይሆናል ማለት ነው። ቀላል ነው። ፎርሙላውን ብቻ መያዝ ነው። ዋናው ኮንሰፕቱ መያዝ ነው። ሁለት ማስ ያላቸው ነገሮች ሁሌ ምን ይላሉ? ይሳሳባሉ። ከዛችን ፎርሙላ አፕላይ ማድረግ ነው ማለት ነው። እሺ ሌላኛው ነገር ደግሞ ምንድነው? ሴንትሪፒታል ፎርስ ነው። አሁንም ዩኒቨርሳል ግራቪቴሽን እርስ በርስ እየተሳሳቡ ክብ እንዲሰሩ እንዲዞሩ ያደርጋል። ለምሳሌ እርዝ እና ሙን ብለናል አይደለም? አሁን ሴንትሪፒታል ፎርስ ደግሞ ምን አይነት ፎርስ ነው? it is a force that pulls an object towards the center of a circle። አሁን እዚህ ጋር የሚስበው የትኛው ነው? አንደኛው ብቻ ነው። ቅድም ሁለቱ ነበር የሚሳሳቡት፣ እዚህ ጋር ደግሞ አንዱ ብቻ ነው። አንዱ ብቻ ወደ ውስጥ የሚስብ ከሆነ ምን ይባላል? ሴንትሪፒታል ፎርስ ይባላል ማለት ነው። ሴንትሪፒታል ፎርስ ከየት ነው የመጣው? the main source of centripetal force is what? gravitational force። አሁንም እዚህ ጋር gravitational force ነው። የሴንትሪፒታል ፎርስ ምንጩ gravitational force ነው። እዚህ ጋር እንደምታዩት ለምሳሌ በፀሐይና በመሬት መካከል ፀሐይ በጣም ሂውጅ ነች፣ ትልቅ ነች አይደለ? ሶ ትልቅ ነች፣ ማን ትስባለች? መሬትን ወደ ራሷ ትስባታለች ማለት ነው። ይሄ ምንድነው? ሴንትሪፒታል ፎርስ ይባላል። መሬት ማትወጣበት ወደ ውጭ ማትወጣበት ምክንያት ምንድነው? ፀሐይ እየሳበቻት ስለሆነ ነው። ሶ በምን ሆነ መስባት? በግራቪቲ። ግን ያ ግራቪቲ ፎርስ ምን ይባላል? የመሳብ ኃይል ወደ መሃል ወይም ወደ ራሱ that pulls an object towards the center የተባለው ወይ ወደ ራሱ የሚስበው ምን ይባላል? ሴንትሪፒታል ፎርስ ይባላል። without this centripetal force አለ። ከዚህ ሴንትሪፒታል ፎርስ ይሄ ፎርሱ ባይኖር ኖሮ what planet would travel in a straight line ፕላኔቶች ፀሐይን አይዞሩም ነበር፣ ይልቁንም ቀጥ ብለው ነበር የሚሄዱት። ሶ ፀሐይ የምትባል ነገር አናይም ነበር ማለት ነው። ይሄ ቀን የሚባለው ጨለማ የሚባለው ነገር የለም። ቀንና ጨለማ የሚባለው እቺ መሬት ልክ እየሄደች እያለ ልክ እዚህ ጋር ስትደርስ እሷም ራሷ እየተሽከረከረች ጨለማ ይሆናል፣ ከዛ ቀን ይሆናል፣ ጨለማ፣ ቀን፣ ጨለማ ይላል። ይሄንን ዞር እስከጨረስ ድረስ 364 ቀን ይፈጃል ወይ 1 አመት ማለት ነው። በዚህን ጊዜ እርስ በርሷ ወደዚህ እንዴት እየተሽከረከረች ቀንና ማታ እንደሚሆን አስቡት። ምን ያህል 364 ጊዜ ነው የምትዞረው ማለት ነው። በራሷ ላይ እየዞረች የምትሄደው ቀንና ማታ ምን ነው ማለት ነው። እና ሴንትሪፒታል ፎርስ ባይኖር ኖሮ እኛም የለንም እስካሁን ማለት ነው። በቃ ፀሐይና እኛ አንገናኝም። ሶ ሴንትሪፒታል ፎርስ ትልቅ ነገር ነው ማለት ነው። የሴንትሪፒታል ፎርስ ፎርሙላ ይሄ ነው። ሴንትሪፒታል ፎርስ አንድ ነገር የመሳብ ኃይል ኢኳል ቱ ዋት? ማስ ታይምስ ዘ ፕላኔት፣ የፕላኔቷ ማስ፣ ከዛስ ሲባዛ በአንጉላር ስፒዷ፣ ከዛ ሲካፈል ከፀሐይ ያላት ርቀት ማለት ነው። ሶ ኤምፒ ቪ ስኩዌር ኦቨር አር ማለት ነው። ይሄ ሴንትሪፒታል ፎርስ ይባላል። በዚህ ፎርስ እናገኘዋለን ማለት ነው። ቪ ምንድነው? ታንጀንሻል ቬሎሲቲ ነው። ኤም ማስ ኦፍ ዘ ፕላኔት ነው። አር ደግሞ ራዲየስ ኦፍ ዘ ኦርቢት፣ ምን ያህል ርቃል ነው ከኦርቢቱ፣ ራዲየሱን እናስገባለን ማለት ነው። ይሄ ታንጀንሻል ቬሎሲቲው ይሄኛው ስቦ ወደ ውስጥ እንዳያጋጫት ወይንም ፀሐይ ስባ ወደ ፀሐይ እንዳንቃጠል እንዳንገባ የሚያደርገው ምንድነው? ይሄ ቬሎሲቲ አለ። ወደዚህ የሚሄደው ቬሎሲቲው ሁሉ ለማውጣት ነው የሚሄደው፣ ከዚህ ከሰርክሉ ለማውጣት ስለሆነ እርስ በርስ ባላንስ ይሆናል። በሌላ አይነት ቋንቋ አንድ ሰው ወደ ውስጥ ቢስብ ሌላኛው ወደ ውጭ ቢስብ ምን ይሆናል? ወዴትም አንነቃነቅማ። ልክ እንደዛ ማለት ነው። ይሄ ፀሐይ ወደዚህ ስትስብ የመሬት ቬሎሲቲ ደግሞ እንድትዞር የሚያደርጋት ቬሎሲቲ ደግሞ ምን ያደርጋት? ወደ ውጭ እንድትወጣ ነው የሚያደርጋት። እስኪ እናንተ በገመድ ድንጋይ ያዙና እስኪ አሽከርክሩት። ስታሽከረክሩት የሱ ማስ ወይንም ክብደቱ ወደ ውጭ ይጎትታችኋል። እናንተ ስትስቡት ደግሞ ምን ይባላል? የእናንተ ሴንትሪፒታል ፎርስ ነው ወደ ውጭ ሊያወጣው የሚባለው ሴንትሪፊዩጋል የሚባላል በማስ የተነሳ የሚመጣ። እሱ ሌላ ጊዜ ተማሩታላችሁ። ብቻ ይሄንን ነው ፎርሙላው። እሺ ቱ ፋይንድ ኦርቢታል ስፒድ፣ የኦርቢት ስፒድ ምን ያህል በፍጥነት እቺ ፕላኔት ትዞራለች የሚለውን ለማግኘት እንግዲህ አሁን ካልኩሌት እናደርግ ነው። ምን ያህል ትዞራለች የሚለውን ካልኩሌት ለማግኘት እንግዲህ ሴንትሪፒታል ፎርሱንና የቀድሙን ደግሞ ፎርስ ኦፍ ግራቪቲ በመካከላቸው ያለውን ስበት ምን ማድረግ ነው? እኩል አድርገን ማግኘት እንችላለን። ሶ የቀድሙን ፎርሙላ ኢኳል ቱ ከዚህ ጋር አድርገን ማግኘት እንችላለን። ሶ የሁላችሁ የቀድሙ ጂ ታይምስ ይሄ ማስ ኦፍ ሰን ነው። ኤም1 ኤም2 አይደል ያለው? ይሄ ማስ ኦፍ ሰን ማስ ኦፍ ፕላኔት የሁለቱን ስለሆነ የካልኩሌት እያደረግን ያለ ነው። ከዛ አር ስኩዌር ኢዝ ኢኳል ቱ ዋት? ማስ ኦፍ ፕላኔት ዶት ቪ ስኩዌር ኦቨር አር። ኤምፒ በኤምፒ ጠፋ።
ከእንደገና አንዱ r ወደዚህ ጋር ስለምትመጣ አንድ r እንትን ሲባል ፎርሙላችን የሚመጣል v square is equal to gms over r ወይንም v square ታንጀንሻል ኦርቢታል ስፒድ ማለት g times ms over r ነው። ወይንም በሌላ ፎርሙላ እንዴት ይገለጻል? v is equal to 2 pi r over period ከፔሪድ ጋር የሚገናኘው ኦርቢታል ስፒድ በዚህ ነው። ሶ ሁለቱንም ፎርሙላ ብትይዙት ይመረጣል። በሌላ አይነት ቋንቋ ፎርስ ኦፍ ሴንትሪፊጋል ፎርስ እና ግራቪቴሽናል ፎርስ ሴንትሪፒታል ፎርስ እና ግራቪቴሽናል ፎርሱን ካገኛችሁ ኦርቢታል ስፒዱ ለማግኘት ቀላል ነው። የሁለቱን እኩል አድርጋችሁ መሄድ ነው። ይሄ ማስ ኦፍ ሰን ካልተሰጣችሁ ግን በ2 ፓይ አር ማግኘት ትችላላችሁ። ራዲየሱ ብቻ ካላችሁ ፔሪዱ ካላችሁ በዚህ ፎርሙላ ማግኘት ትችላላችሁ ማለት ነው። እስኪ አሁን ጥያቄ እንስራ። the orbital speed of a satellite ኦርቢታል ስፒድ ማለት የመሽከርከር ማለት ነው። the orbital speed of a satellite at a height of 780 ኪሎሜትር from the surface of the earth ከእርዝ እንግዲህ የምትርቀው ያቺ ሳተላይት የምትዞረን ሳተላይት ማለት የዲሽ ምናምን የምታስተላልፈው ምናምን ሲግናል የምታስተላልፈው ማለት ነው። ብዙ ጊዜ ፊልም ላይ ታዩታላችሁ። እሷ ከመሬት ላይ ምን ያህል ትርቃለች? 780 ኪሎ ሜትር ወደ ላይ ትርቃለች። the surface of the earth is what 7465 ሜትር per second ምንዋ ነው ስፒዷ ኦርቢታል ስፒዷ 7465 ሜትር per second ነው የምትጓዘው። በሰከንድ ውስጥ ይሄን ያህል ሜትር ትጓዛለች ማለት ነው። what is the period of the satellite ፔሪዱ ወይንም መሬትን ለመዞር የሚፈጅባት ጊዜ ምን ያህል ነው ጊዜው። ሶ እነዚህ ምርጫው ተሰጥቷል። ሁሌም እንደምናረጋው እናወጣለን ጊቭናችን እናወጣለን። ጊቭናችን ምንድነው? r ከመሬት ያላት ርቀት 7.8 times 10 to the power of 5 ሜትር። እሺ ታንጀንሻል ስፒዳችን ስንት ነው? ወይንም ኦርቢታል ስፒዳችን ስንት ነው? 7465 ሜትር per second። ሪኩዌስታችን ምንድነው? አግኙ የተባልነው ፔሪዳችን ነው። ሶ የፔሪዳችንን ፎርሙላ እናስቀምጣለን። ፔሪድ እና ኦርቢታል ስፒድ ያለውን የቀደሙ ፎርሙላ ከዛ ምን ማድረግ ነው? ፔሪድን እዚህ ጋር ቬሎሲቲን እዚህ ጋር ማስገባት ነው ማለት ነው። ስናስገባው እንግዲህ ምን ይሆናል? ይሄንን 7000 ከዛ ይሄ ከዛ ቲን ወደዛ ጋር መውሰድ ይጠበቅብናል። ቲን እዚህ ጋር ስንወስዳት እንግዲህ አጠቃላይ ምን ይመጣ ማለት ነው? 6.60 times 10 to the power of 2 ሰከንድ ይመጣል። ሶ ካልኩሌሽናችን ይሄንን ይመስላል። እናንተ እንግዲህ የሰራችሁ ቼክ አድርጉት። የዩኒቱ በዚህ ይጠናቀቃል። ዩኒት 3 ላይ ደግሞ ስለ ፍሉድ ሜካኒክስ እንግዲህ እዛ ላይ እንመለከታለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ ለሁላችሁ። ቻው ቻው።